ሰላም ጤና ይስጥልኝ ውድ የፌስቡክ የቲክቶክ እንዲሁም የዩቲዩብ ቤተሰቦቻችን እንደምን አላችሁ? እኔና የሊዲያ እግዚአብሔር ይመስገን ደህና ነን። ቤተሰቦቼ በቃ ማለት በመላው ዓለም ያላችሁ ይህንን ቪዲዮ የምታዩ ከዚህ በፊት በተደጋጋሚ የኔን ቪዲዮ እያያችሁ ያላችሁ ሰዎች በቃ እባካችሁን እርዱኝ። ማለት ወደ ሕግ ጋር ሄጄ ነበረ ከዚህ በፊት በደረሰብኝ ድብደባ፣ የመግደል ሙከራ እንደገና የልጅ አባትም ያው ምንም አይነት ነገር እንደማለ አድርግልኝ ብቻዬን እንደማሳድግም ልጄን የወንድሜ ልጅም እንደማሳድግ ተናግሬ ነበረ። ነገር ግን ያው ሕግ ይዞታል። ነገር ግን ሕጉ ምንም አይነት መፍትሄ አልሰጠኝም። ማለት መጀመሪያ ቤቶችና ኤጀንሲ ቤት ይሰጥሽ፣ ቤት ካገኘሽ በኋላ ነው ያንቺ ነገር ወደ ፍርድ የሚሄደው እያሉኝ ነበረ። ሁለተኛ ነገር ኬዜ የደበደበኝ ሰው ወይንም የመግደል ሙከራ ያደረገብኝ ሰው ማስረጃ ተደርጎ ፖሊስ ማስረጃውን አጠናክሮ ወደ ፍርድ ቤት እንደሄደ ነው ፖሊሱ የነገረኝ። ነገር ግን ስቲል ምንም የተደረገ ነገር የለም። ዛሬ ላወራችሁ የፈለኩት ስለሱ አይደለም። ቤት ውስጥ እናትና አባቴ ጋር ነው የምኖረው እና ልጄም አለ እና ምክንያቱን አላውቅም። በቃ ብቻ ታማሚ እናት አለችኝ። እናቴን ማስታመመው እኔ ነኝ በምችለው። ሌላ ታማሚም ልጅ እኔም አለኝ። ሁለቱንም በምችለው ነገር እያደረኩ እየሞከርኩኝ ነው ያለሁት። ስቲል ነው በምችለው ነገር። ነገር ግን ጥቃቅን ነገሮች በተፈጠሩ ቁጥር አለመግባባት፣ እናትና አባቴ ጋር አለመግባባት ማለት ያው እናቴ ስለሚያማት አባቴ እናቴን ትሪት ሲያደርግ አለመግባባቶች ሲፈጠሩ እናቴ ወደ ወንድሞቼ ቤት ነው የምትሄደው እና ወንድሞቼ ቤት ስትሄድ ሁሌ ሪፍሌክት የሚያደርጉት ወንድሞቼ እሷ ናት፣ እሷን ማጥፋት ነው እሷን መግደል ነው ያለው ነገር እና እኔ መሞት አልፈልግም። ከዚህም በፊት ደጋግሜ ነግሬያችኋለሁ። እኔ ልጄን ማሳደግ ነው የምፈልገው። 15 ቀን አካባቢ የዛሬ 15 ቀን አካባቢ በእናትና አባቴ መሀል እኔ ነበርኩኝ በነገሮች ያው እናቴን ስለሚያማት እናቴን ትሪት በማድረግ ላይ ነው ያለነው እና እናቴን ትሪት በማድረግ ላይ ባለው ነገር በቃ እናትና አባቴ እንዲጣሉ ትፈልጋለች ነው የሚሉት። እናትና አባቷ ሰላም ሆነው እንዲኖር አትፈልግም ነው። የልጅ አባት ይዝታል። በቃ ይኸው እነሱ መጣላት ነው የምትፈልገው። የልጅ አባት ይዝታል። ከዚህ በፊት የደበደበኝ ሰው ይዝታል፣ ያስፈራራል። ዛሬም ፊት ለፊት እናቴ የሆነ ወረቀት ወስዳ ሰጠችው። ወረቀቱን አነበበ። ይኸው በቃ እሷ ናት ነው የሚሉት። እንግዲህ እኔ ምን እንዳረኩኝ ማወቅ አልቻልኩም እና ያደረኩትን ነገር አላወቅኩም። ዛሬም ለመውጣት ሙከራ አድርጌ ነበረ። ነገር ግን ይህንን ልጅ ምን ላድርገው? አንደኛ ይዤ ያለሁት ነገር ቀላል ነገር አይደለም። ኦቲዝም በጣም ከባድ ነው። ይዤው ደግሞ ብወጣ ምን ላይ ነው የምሆነው? እኔ አሁን ይሄንን ቪዲዮ የምታዩ ሰዎች እስቲ ለሚመለከተው አካል አድርሱልኝ። ክብርት አዳነች አቤቤ ቤት የማገኝበት ሚስ በቃ የራሴን ነገር ይዤ የምኖርበት መንገድ። እውነቴን ነው የምነግራችሁ። ዛሬ ጠዋት እኔ አባቴን እያልኩት ነበር። በቃ እኔ ቤቱን ጥዬ እወጣለሁ። እንግዲህ እናትና አባት የልጆች የጋራ ኃላፊነት ናቸው። ቤት ውስጥ የማየው እናቴ በጣም ነው የሚያማት። እናቴን ኬር ማረገው በምችለው ነገር እለት እለት ሙከራ ነው። ኢቭን የራሴን መምጥዬ ለእናቴና ለአባቴ ነው ቅድሚያ እየሰጠ ያለሁት። ግን ሰዎችን እንደዛ አይደለም እየተረዱ ያሉት። ቤት ውስጥ ያሉት የልጅ አባትም ታላቅየውም እኔን መግደል ነው የሚፈልጉት። ይኸው አስረግጬ ነው የምነግራቸው። እኔ መሞት አልፈልግም። እዚህ ጋር ምንም ትልቅ ሰው አባት በእኔ ህይወት ላይ መፍትሄ እየሰጡ አይደለም። ምንም አይነት መፍትሄ እየሰጡ አይደለም። ኃላፊነቱ ሰዱ። በጣም ቴክ ኬር መደረግ አለባት እናታችን። ስለ እሱ ነው የማወራው። እሷ ናት ነው ሁሉ የሚባለው። ምን እንዳደረግኩ ማወቅ ስለማልችል ልጄንና እኔን ማዳን ስላለብን እስቲ በመላው ዓለም ያላችሁ ይህንን ቪዲዮ የምታዩ ሰዎች እስቲ ወይ ስደት ወይ ከሀገር የመውጣበትን መንገድ ብታመቻቹልኝ ልጄን ይዤ የመውጣበት። ምክንያቱም ከባድ ነው እውነት። እግዚአብሔርን እውነቴን ነው የማወራችሁ። ዛሬ አሁን በቃ ልጄን ጥዬ ለመውጣት የወሰንኩበት ሲቹዌሽን ነበር። ግን ለማን ነው ጥዬ የምወጣው? ለማን ነው? ለሞትና ለጠላት ነው አሳልፌ የምሰጠው? እንዴት ነው የማደርገው? እና በጣም ግራ ተጋብቼ ነው ያለሁት።
እንግዲህ ያው እኔም ባዩ ቁጥር እኔ ከሞትኩ በኋላ ፍትህ ለቆንጅት ፍትህ ለይዲዲያ ቢባል እኔ የምሰማው ማለት ማላየው የማልሰማው ነገር ነው የሚሆነው። እና በቃ ከዚህ በፊት የመግደል ሙከራ ያደረገብኝ ሰውም እኔን መግደል ነው ማጥፋት ነው የሚፈልገው። የልጅ አባትም እንደዛው ነው። ትንሽ ነገር አለመግባባት ከተፈጠረ እሷ ናት ብለው ወደ እኔ ሳይድ የሚያደርጉት። እነሱ እኔን አይፈልጉም። በምንም አንገናኝም። የልጅ አባት ልጄን አንድም ቀረርቶም አግዞኝም አያውቅም። ግን ይናገረኛል፣ አላስፈላጊ ነገር ይናገራል። በእናትና አባት መሀል በቃ እሷ ናት እናትና አባቷ እንዲለያዩ ትፈልጋለች ይላሉ። እና እናትና አባቴ ተለያይተው እኔ የማገኘው ጥቅም ምን እንደሆነ አልገባኝም። ቤተሰብና ምክንያታቸው ደግሞ ያው የዚህ ልጅ ኬስ ስለሆነ እኔ እንድወጣ ስለሆነ የሚፈልጉት። ሰዎች ብዙ ጊዜ ይጠይቁኛል፣ ሀቢባ ቤት ገብተሽ ነበረ? ሀቢባ ጋር ተናግረሽ ነበር? ሀቢባ ምን አደረገችልሽ ይሉኛል። ሀቢባ ወደ ህግ ላከችኝ። ሴቶችና ህጻናት ኬዙን ያዘ። ሴቶችና ህጻናት ኬዙን ይዘው ሴቶችና ህጻናት መጀመሪያ ቤት ይሰጥሽ፣ ያንቺ ኬስ ከባድ ነው፣ ከዛ ቤት መውጣት አለብሽ ህይወትሽን ይዘሽ ነው የሚሉት። በዛ ምክንያት ወረዳውም ላይ ያለውን ኬዝ ወረዳው ሙሉን ያውቃል፣ ክፍለ ከተማ ሙሉ ኬዜን ያውቃል። ነገር ግን ቤት የማገኝበት መንገድ አልተመቻቸም። ስለዚህ የህጉም ሂደት በዛ ነው ሄደው። ፖሊስ ጣቢያም የነበረው ሂደት አግኝቼው መርማሪውንም አግኝቼው በአካልም ሄጄ ድጋሚ ፋይሉን እንደ አዲስ ጽፎ አርቅቆ እኔ ያኔ ማማሰያን ያልሽ የመሰለኝ ብሎ በስነ ስርዓት ጽፎ ፍርድ ቤት እንደሚቀርብ ነበር የነገረኝ። ነገር ግን አልቀርብም። ዛሬም ከዚህ በፊት ሊገለኝ ሙከራ ካደረጉ ጋር ፌስ ቱ ፌስ ተገናኝተናል። እኔ ምን አድርጊ ነው የምትለኝ? ከእኔ ምንድን ነው የምትፈልገው? ለምንድን ነው እኔን የምትናገረው ብዬው ፊት ለፊት ተነጋግረናል። ስናገረው ዛሬ ግን መንገድ ለቆልኝ ወደ ቤቱ ነው የገባው። አላውቅም። እናቴ አንደርስታንድ ብዙ አታረግም። እናቴ የምትለውን እየሰሙ እኔ መሀል ላይ መሞት የለብኝም። አሁን ደካማ እናት አለች እዚህ ጋር እና ጥዬ እንኳን ዞር እንዳልል ሆነ ብላ እኔ እውነቴን ነው የምነግራችሁ። ኢቨን እናቴ ህይወቷ ቢያልፍ እናቷን የገደለችው እሷ ናት ነው የሚሉት። እና እኔ ምን አይነት አውሬ ቤተሰብ መሀል እንዳለው አላውቅም ብያችኋለሁ። ከዚህ በፊት ዲኤንኤ መመርመር እፈልጋለሁ ስል ሰው ምንድን ነው ህዝብ የምታወዛግቢው እያለ ነው። ህዝብ እያወዛገብኩ አይደለም። በቃ መመርመር እፈልጋለሁ፣ አግዙኝ። ሌላ ይሄንን የምትከታተሉ ሙሉ ይሄንን የምታዩ ሰዎች በሙሉ ያባካችሁ ፓስፖርት የማወጣበት መንገድ አመቻቻቱ። በቃ ከእነዚህ ሰዎች ዞር የምልበት መንገድ፣ ልጄ ዞር የሚልበት፣ እኔና ልጄ የምንቀየርበት፣ አይምሯችን የሚታደስበትን መንገድ አመቻቹልን። ነገ የሰው ልጅ ካለፈ በኋላ ነገ ከሞትም በኋላ ቆንጅት እኮ እንደዚህ ብላ ነበረ፣ የሊዲያ እናት እንደዚህ ብላ ነበር እንዳይፈጠር። ምክንያቱም እኔ ከሞት ጋር ነው በቃ ተጋፍጭ ያለሁት። ከሞት ጋር ስገባም ከሞት ጋር ስወጣም ከሞት ጋር ነው አብሬ ያለሁት። እና እኔ እውነቱን ነው የምነግራችሁ፣ የተለየ ነገር ያደረግኩትም ነገር የለም። ግን በቃ ስቲል ነው ከባድ ችግር ውስጥ እንዳለ ነው የሚሰማኝ። ሰዎች ምንድን ነው የህጉን ነገር ያዝ ለቀቅ ታደርጊዋለሽ፣ ለምንድን ነው አጥብቀሽ ማትይዙ ይሉኛል። አቃቢ ህግ ይዞታል፣ ሴቶችና ህጻናት ይዞታል። መጀመሪያ ቤት ይሰጥሽ። ቤት ለመሰጠት የሚመለከታቸው አካላት ደብዳቤ አላኩም። ደብዳቤ ካልተላከ እኔ ምንድን ነው ማድረግ የምችለው? ስለዚህ እኔ ህይወቴን መታደግ ነው የምፈልገው፣ ልጄን መታደግ ነው የምፈልገው። 27 ዓመት ሙሉ የለፋውበትን ልጅ በሰላምና በአግባቡ ማሳደግ ነው የምፈልገው። እና እነሱ ገዳዮቼ ዞር ማለት ካልቻሉ እኔ ከገዳዮቼ ፊት መራቅ መቻል አለብኝና በፍጹም ክፉ ቃል እንዲናገሩኝ፣ በፍጹም ያላስፈላጊ ሙከራ እንዲያደርጉብኝ አልፈቅድም። ይሄንን ደግሞ አልፈቅድም። ፕሊስ የሚመለከታችሁ ይህንን ቪዲዮ የምታዩ አካላት በሙሉ ለሚመለከተው አካል አድርሱልኝ። በቃ ልጄን በራሴ መንገድ ሼፕ የማረግበት ከኔ ጋር የሚውልበት መንገድ። ኢቨን የሚወስድልኝ ድርጅት እኮ እየፈለግኩ ነው፣ ግን አላገኘውም። በቃ ለእኔ ከባድ ነው። አዎ 27 ዓመት ዋጋ ከፍዬበታለሁ። አዎ ተለያይተን መኖር አንችልም። አዎ ነገር ግን ልጄ ሰላም አግኝቶ መኖር ስላለበት የሚወስደው ድርጅት ራሱ ባገኝ ልጄን እሰጣለሁ። ከዛ እስቲ እውነት እኔ ከፊት ለፊታቸው ዞር ብዬ የሚፈጠረውን ነገር ማየት ነው የምፈልገው። እኔ እናትም አባትም እህትም ምንም የለኝም። በቃ አንድ ልጅ ነው ያለኝ። ለልጄ ስል ነው የምጎዳው። ቤት ውስጥ የሰራተኛ ያህል እንኳን ክብር የለኝም። ሁሉንም ስራ የምሰራው እኔ ነኝ። ቴክ ኬር ማድረገው እናትና አባቴ፣ እንጀራ የምጋገረው፣ ማበስለው፣ ሁሉን ነገር የምሰራው። ያ ነገር አልከበደኝም። ምንም አይነት አጋዥም የለኝም። ግን
ያ አልከበደኝም፣ ግን ሰላም ሊሰጡኝ አልቻሉም። እናቴ አንደርስታንድ አታረግም እንዳልኳችሁ እና ትንሽ ነገር ሄዳ ስትናገር በቃ ወደ እኔ ነው አቅጣጫ የሚያሳዩት። እሷን ነው ማጥፋት፣ እሷን ነው መግደል፣ እሷን ነው እሱን ነው ልጁንም ላይ። ስለዚህ ልጁም ልጃቸው እንደሆነ አልገባቸውም እና እኔ በጣም እያዘንኩኝ ስለሆነ ይህንን የምትመለከቱ ሁላችሁ እባካችሁ በቃ ለሚመለከተው አካል አድርሱልኝ። በፍጹም እኔ ለዚህ ቤተሰብ አላለቅስም ከዚህ በኋላ በፍጹም አላለቅስም። ነገር ግን ሞቴን ደግሞ እንዲያዩ በፍጹም አልፈቅድላቸውም። በፍጹም ማለት ነው። በቃ አላቅም። እሷ ናት እናት ይሄን አድርጌ ያለችውን መግቤ የሚያስፈልገውን አድርጌ በቃ እሷ ናት ነው። ስለዚህ እኔን ማየት ያልፈለጉበት ምክንያታቸው ኃጢአታቸው እያሳደዳቸው ስለሆነ ሁሉም በኃጢአት ጥላ ስር ያሉ ሰዎች ስለሆኑ በቃ እኔ ልጄና እኔን ማውጣት ነው የምፈልገው። ኢቨን የማይመች ሲቹዌሽን እንኳን ቢሆን ልጄን ማውጣትና መኖር በአግባቡ ነው የምፈልገው። እና ለምን አይምሮ ይቆስላል? አንደኛ የልጁን አባት ፊት ለፊት እያየ አይምሮ የሚቆስለው ሳያንስ እንደገና እኔ ላይ የጥላቻና የዛቻ ቃላት ስለምን ይሰነዘርብኛል? ባይዘዌ እኔ ብዙ ጊዜ ቪዲዮ የምሰራው ከአቅሜ በላይ ሲሆን ነው። ከአቅሜ በላይ ካልሆነ ብዙ ነገሮችን አሳልፌ ነው የምኖረው። እና እባካችሁ ይህን ቪዲዮ የምታዩ ሰዎች በሙሉ በቃ አግዙኝ። እውነት ከሀገር ኢቭን መውጣበት ሚንስ በቃ ልጄን ይዤ የምወጣበት ልጄን ወደ ሰለጠነው ዓለም ማስጠጋበት የምትችሉ ሰዎች፣ ስፖንሰር መሆን የምትችሉ ሰዎች፣ ፓስፖርት ልታወጡልን የምትችሉ ሰዎች በሆነ በጥገኝነት መልክ ብቻ በሆነ ሚንስ በቃ ከነዚህ አውሬዎች አስመልጡኝ ነው ልላችሁ የምችለው። ሌላ ምንም ልላችሁ የምችለው ነገር የለም። ከልጅነቴ ጀምሮ ይበቃኛል። በቃ ልጄም ይበቃዋል። ከዛ እነሱ በሰላም ይኖሩ እና እባካችሁ ይሄንን ብቻ ነው ማስቸግራችሁ። ፕሊስ ይህን ቪዲዮ የምታዩ ሰዎች በሙሉ ሼር አድርጉልኝ። የሚመለከተው አካል አድርሱልኝ። አመሰግናለሁ።